ሁሉ ሰው ዓለምን ስለመለወጥ ያስባል፣ ራስን ስለመለወጥ ግን ማንም አያስብም ሲል አንድ ታላቅ ፈላስፋና ደራሲ ሲናገር አንብባችሁ ሊሆን ይችላል። በጣም በሚገርም ሁኔታ በዚህ አባባል ውስጥ ትልቅ እውነት አለ። ብዙ ጊዜ ብዙ ነገር ከውጭ እንዲለወጥ እንፈልጋለን። ኢኮኖሚ እንዲለወጥ፣ ሀገር እንድትለወጥ፣ ቤተሰብ እንዲለወጥ፣ አብሮን የሚኖር ሰው እንዲለወጥ። ለውጥን ከራሳችን ብዙ ጊዜ የማሰብ ቴንደንሲ ያለን። ዛሬ ራስን ስለመለወጥ ወይም ደግሞ ለውጥን ከራስ ስለመጀመር አብረን እንድናወራ በዚህ ስፍራ አለን። ሰላም፣ እንዴት ቆያችሁ? የእግዚአብሔር አምላካችን ጸጋና ባርኮት በነገር ሁሉ ከእያንዳንዳችሁ ጋር ይሁን። ይህ የእረኛው መንገድ የዩቲዩብ ሾው ነው። አብረን እንቆይ። እንኳን ደህና መጣችሁ። ይህ የእረኛው መንገድ የዩቲዩብ ሾው ነው። ለውጥ ከኛ የሚጀምር ሲሆን ወደ ቤተሰብ፣ የቤተሰብ ወደ ኮሚኒቲ፣ ወደ ማህበረሰብ፣ የማህበረሰብ ለውጥ ደግሞ ወደ ሀገር፣ ሀገር ደግሞ ወደ ዓለም እንደሚሄድ የታወቀ ነው። ብዙ ጊዜ ግን ሌሎች ውስጥ ልናየው የምንፈልገው ለውጥ ከኛ መጀመር አንፈልግም። ብዙ ነገር በውጪ ተለውጦ ማየት ነው የምንፈልገው። ሁኔታዎች መለወጥ የምንታገለውን ያህል ራሳችን ለመለወጥ የምንሰጠው ጊዜ በጣም አናሳ ነው። ብዙ ጊዜ አይታችሁ ከሆነ በአቧራ የተሸፈነ መስታወት በውጪ በኩል የሚያልፈው ሰው የቱንም ያህል ጻዕዳ ልብስ ቢለብስ፣ የቱንም ያህል ንጹህ ልብስ ቢለብስ፣ በውስጥ ያለነው በእኛ ሳይድ ያለው መስታወት በአቧራ የተሸፈነ ከሆነ የዛን ሰው የለበሰውን የልብሱ ንጽህና ሊያመላክተን አይችልም። ህይወት ልክ እንደዚህ ነው። ለውጥ ከኛ ካልተጀመረ፣ በእኛ ውስጥ ያለውን ክፍተት ማየት ካልጀመርን ሁሉ ጊዜ በውጭ ያለው ነገር በትክክል አይታየንም። ስለዚህ ለውጥ ከኛ የመጀመሩ ጉዳይ ምንም ማስተባበያ የሌለው ነገር ነው። ለውጥ በጣም ጉልበት ያለው ነገር ነው። በጣም አቋም የሚጠይቅ ነገር ነው። ኃይል ያለው ነገር ነው። ስለዚህ ብዙ ጊዜ ለውጥን ከራስ ስለመጀመር ፈሪዎች የምንሆንበት አንዱ ነገር ይሄ ነው። ለውጥ ጉልበት ያለው ነገር ስለሆነ፣ ኃይል ያለው ነገር ስለሆነ ከለመድነው ነገር የሚያወጣን፣ ከኮንፈርት ዞናችን የሚያወጣን፣ እናስበው የነበረውን አስተሳሰብ፣ እንኖርበት የነበረውን ላይፍ ስታይል እንወጣበት እንገባበት ለምደነው ተሟሙቀን እንኖርበት ከነበረው ኮምፓውንድ ማውጣት ሽፍት ማድረግ ስለሆነ ለውጥ ቀላል አይደለም። ለውጥ ቀላል የሚባል ነገር አይደለም። ሌላው ስለ ለውጥ ስናስብ ደግሞ ሁል ጊዜ ለውጥ ስቴፕ አለ፣ ደረጃዎች አሉት፣ ፕሮሰስ ነው። በአንድ ጊዜ በአንድ ጀንበር እንደው ክስት የሚል ነገር አይደለም። ስለዚህ ትግል አለው ማለት ነው። ትግል አለው፣ የሚያታግል ነገር አለው። ግን ምንም ይሁን ምንም የቱንም ዋጋ ያስከፍል ለውጥ በህይወታችን በጣም አስፈላጊ ነገር ነው። ለምሳሌ በአንድ ነገር ላይ ያለን አዌርነስ ሲቀየር ለለውጥ ያለን ተነሳሽነት ከፍ ያደርገዋል። ለምሳሌ ዛሬ አሁን እያወራን ያለነው ለውጥ ከራስ ነው መጀመሪያ ያለበት የሚለውን ቶፒክ አይደለም። ስለዚህ ጉዳይ ያለን መረዳት ዛሬ በተወሰነ ደረጃ ሲጨምር ለለውጥ ያለን ተነሳሽነት ከፍ ያደርገዋል። ያ ደግሞ ወደ ምን ይወስደናል? ወደ አክሽን፣ ወደ ተግባር ይወስደናል ማለት ነው። ስለዚህ ለውጥ ሁሉ ጊዜ ምን እንዳለው መርሳት የለብንም። ደረጃዎች አሉ፣ ስቴፖች አሉት ማለት ነው። ይህን ማሰብ ለምን ይጠቅመናል? ባንዴ የሆነ ለውጥ ፈልገን ባንዴ ክስት ስላላለ ባንዴ ወደ ምንፈልገው ደረጃ ስላልመጣን ከዛ ጉዞ ወደ ኋላ መመለስ እንደሌለብን እንድናስብ ያደርገናል። ለውጥ ምቾት ሊነሳን ይችላል። በቃ ተወደደም ተጠላም ምቾት መንሳቱ አይቀርም፣ ኮንፈርት ማሳጣቱ አይቀርም። በጣም ዝም እንደው አልጋ ባልጋ የሆነ አይደለም። መንገጫገጮች አሉት። አቋም ለመለወጥ መታገል፣ ትንቅንቆች አሉት። ለውጥን ስናስብ ከአንድ ሲቹዌሽን ተገደን የምንወጣበት አይነት ሁኔታ ስለሚሆን አንዳንድ ጊዜ ትግል አለው። ሌላው ሞክረነው ማናቀው
አዲስ ልማድ ክሬት የማድረግ ለምሳሌ የጸሎት ህይወቴን ማሳደግ ፈልጋለሁ፣ ከእግዚአብሔር ቃል ጋር ያለኝን ህብረት ማሳደግ ፈልጋለሁ የሚል ሰው ሆኖት ወይ ሞክሮት የማያውቀው ነው። ለምሳሌ አሁን የጸሎት ህይወቴን ወደዚህ አይነት ደረጃ ማምጣት ፈልጋለሁ፣ ሁሌ ጠዋት ለዚህን ያህል ደቂቃ ለዚህን ያህል ሰዓት በእግዚአብሔር ፊት መሆን ፈልጋለሁ ብሎ ያሰበ ሰው በቀላሉ ያንን ነገር ኔክስት ዴይ አቺቭ ሊያደርገው አይችልም። ራሱን የቻለ ትግል ሊኖረው ይችላል። ራሱን የቻለ ከዛ ሲቹዌሽን ውስጥ ሊያወጣን የሚችል ስትራግል እንዳለበት ማሰብ መቻል አለብን። ስለዚህ ሁሉ ጊዜ ስለ ለውጥ ስናስብ ለለውጥ አቅደን አቋም ይዘን ስንነሳ ትግል እንዳለው ማሰብ አለብን። ለውጥ መጽሐፍ ቅዱሳችን ስለ ለውጥ ለመሆኑ ምን ይለናል የሚለውን ነገር ወደ ዛሬ ዋና ጉዳያችን ስንመጣ ለውጥ መጽሐፍ ቅዱሳችን በስፋት የሚዳስሰው ነገር ነው። በስፋት የሚዳስሰው ነው። ስለ ለውጥ ሲያወራ መጽሐፍ ቅዱሳችን በዋነኛነት ደግሞ ትኩረት ሰጥቶ የሚያወራው ስለ ውስጣዊ ለውጥ ነው። በጣም ትኩረቱም ሆነ ተያያዥነቱ ከውስጣዊ ለውጥ ጋር የተያያዘ ነው። የሰው ማንነቱ፣ የሰው አስተሳሰቡ፣ አመለካከቱ፣ ምኞቱ ሲቀየሩ በፍቅርና በመልካምነት የተሞላ ህይወት መኖር ስለሚችል ሁልጊዜ መጽሐፍ ቅዱሳችን የአይነቱን ለውጥ ያበረታታል። የውስጥ ለውጥ በራስ ብርታትና በትግል ስለሚመጣው አይነት ደግሞ ለውጥ አይደለም መጽሐፍ ቅዱሳችን የሚያወራው። እግዚአብሔር በመለኮታዊ እጁ በህይወታችን የሚዳስሰው፣ የሚያበጀው፣ የሚሰራው፣ የሚፈጥረው ነገር እንደሆነም መጽሐፍ ቅዱሳችን ይነግረናል። እንግዲህ ይሄ ለውጥ ቅድም እንደነገርኳችሁ በአንዴ ወደ ፍጹምነት የሚመጣበት ለውጥ አይደለም። በመውደቅ መነሳት ውስጥ እየተጓዝን በሂደት ውስጥ አቺቭ የምናደርገው ነገር ነው። ሮሜ 12 ቁጥር 2 ስለ ውስጣዊ ለውጥ ሲያወራ ምን ይላል? የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ስለዚህ ለውጥ መጽሐፍ ቅዱሳችን ስለ ለውጥ ስናስብና ስንፈትሸው ምን ይላል ብለን የሚጀምረው ለውጥ ከምንድን ነው ይላል? ከልብ ነው፣ ከውስጥ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል አይደል እግዚአብሔር ቃል። አዲስ ፍጥረትን በክርስቶስ ኢየሱስ ያገኘነውን ይህንን ህይወት ተከትሎ በየቀኑ የታደሰ አእምሮና ልቦና እንዲኖረን ይገባል ማለት ነው። ሌላው መጽሐፍ ቅዱሳችን የለውጥ አቅጣጫዎች ምንድን ናቸው ብለን ስናስብ በጣም የሚያበረታታው ነገር ቀደም ብዬ እንደነገርኳችሁ መንፈሳዊ ለውጥ። ይሄ መንፈሳዊ ለውጥ ደግሞ በእኛ ጉልበትና አቅም የሚሰራ አይደለም። ለእግዚአብሔር ለአምላካችን ራሳችንን አሳልፈን ስንሰጥ በቅዱስ ቃሉ በመንፈስ ቅዱስ በጸጋው ብርታት በህይወታችን የሚሰራ ነገር ነው። ለመለወጥ የሚሻ መንፈሳዊ ለውጥ የሚሻ ማንም ሰው መምጣት ያለበት ወደ ማን ነው? ይሄንን ማድረግ ወደሚቻለው ሉዓላዊ አምላክ ወደ እግዚአብሔር ነው። ጥቂት ከእግዚአብሔር ቃል እንደማሳያ ለማየት እንሞክር። ሮሜ 12 ቁጥር 2ን ቀደም ብዬ ነግሬያችኋለሁ። ምንጊዜም ለውጥ የሚጀምረው ከአእምሮና ከልቦናችን ነው። የእግዚአብሔር ፈቃድ በጎና ደስ የሚያሰኘው ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንደሚለው ማለት ነው። ማቴዎስ 7 ከቁጥር 3 እስከ 4 ደግሞ ለውጥ እንዲመጣ ከፈለግን ሌሎችን ከማረም የሌሎችን ችግር ክፍተት ከማሳደድ በላይ ራሳችን ላይ ትኩረት ማድረግ እንዳለብን መጽሐፍ ቅዱሳችን ስለ ለውጥ ስናስብና ስንፈትሸው የሚነግረን ሁለተኛው ነገር ይሄ ነው። የመጀመሪያው ነገር የሚያወራው ስለ መንፈሳዊ ለውጥ ነው። የሚያወራው በሉዓላዊ አምላክ በእግዚአብሔር በሕይወታችን ስለሚሰራው ለውጥ ነው። በሁለተኛ ደረጃ ግን ስለ ለውጥ መጽሐፍ ቅዱሳችን ምን ይላል ብለን ስናስብ በራሳችን ላይ ትኩረት እንድናደርግ ፑሽ ያደርገናል። የሌሎችን መለወጥ፣ የሌሎችን ክፍተት፣ የሌሎችን ችግር፣ የሌሎችን ውድቀት ከማሳደድ በላይ ራሳችን ላይ ትኩረት እንድናደርግ ማቴዎስ 7 ከቁጥር 3 እስከ 4 ሲናገር
በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? አዲሱ ትርጉምን ነው ያነበብኩላችሁ። ስለዚህ ስለ ለውጥ ስናስብ ሁልጊዜ ወደ ሌላ ከመጠቆም ይልቅ ወደ ራሳችን ማየት መጽሐፍ ቅዱሳችን የሚያበረታታው ነገር ነው። መጽሐፍ ቅዱሳችን ሌላው ስለ ለውጥ በአንድም ሆነ በሌላ መንገድ ስለ ራሳችን ኃላፊነት እንድንወስድ ቀደም ካለው ሐሳብ ጋር ይያያዛል፣ ያበረታታናል። ገላትያ ላይ ነገር ግን እያንዳንዱ የገዛ ራሱን ይፈትን ይላል። የገዛ ራሱን ይፈትን። ከዛም በኋላ ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ነገር ያገኛል። ስለዚህ ወደ ራሱ ማየት በጣም መጽሐፍ ቅዱሳችን ለውጥን በተመለከተ የሚያበረታታው ነገር ነው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ የእግዚአብሔር ቃል ራስን ስለመመርመር ራስን ቼክ ስለማድረግ የሚናገረው ክፍል አለ። ራሳችሁን መርምሩ፣ ራሳችሁን ፈትኑ ይላል። ራሳችሁን መርምሩ፣ ራሳችሁን ፈትኑ። ወገኖቼ በጣም ያለንበት ሲቹዌሽን ብዙ ጊዜ ስክን ብለን ወደ ልባችን፣ ወደ መንፈሳችን፣ ወደ ሐሳባችን፣ ወደ ዴይ ቱ ዴይ ላይፋችን እንድናይ ራሳችንን ቼክ እንድናደርግ እድል የሚሰጥ አይደለም። ዘመኑ ውጥረት የበዛበት ነው፣ ሩጫ የበዛበት ነው። ሁሉ ነገር በሚገርም ፍጥነት እየሄደ ነው። ስለዚህ ያለውን ወደ ውጪ የምናይበትን ሁኔታ የሚያበረታታ እንጂ ስክን ብለን ወደ ራሳችን እንድንመለከት ትንፋሽ የሚሰጥ እድል የሚሰጥ አይደለም ዘመኑ። እኔ ግን ዛሬ ላበረታታችሁ እወዳለሁ። በዚህ ቀደም ብዬ ባነበብኩላችሁ በእግዚአብሔር ቃል መሰረት ወደ ራሳችን እንመልከት። ዋናው ለውጥ የሚጀምረው ከራስ ነው። ወደ ራሳችን፣ ወደ አስተሳሰባችን፣ ወደ ልባችን፣ ወደ መንፈሳችን፣ ወደ መንፈሳዊ ህይወታችን፣ ወደ አገልግሎታችን፣ ወደ ቤታችን፣ ወደ ኑሯችን፣ ወደ ልጆቻችን፣ ወደ ትዳራችን፣ ወደ ስራችን፣ በቸርች ውስጥ ወዳለን አክቲቪቲ የምንመለስ ሰዎች ልንሆን ይገባል። ይሄ ዘመን በጣም እንደ መንፈሳዊ ሰው ከመቼውም ጊዜ በላይ ይህንን የህይወት ኳሊቲ ይህንን ቀዳሚ ነገር ልናደርግ እንደሚገባ በጣም አስምሬ ልነግራችሁ እፈልጋለሁ። ስለዚህ ወደ ራስ መመልከት ይሁንልን። ከራስ ጋር መጫወት፣ ራስን መፈተሽ፣ በራስ ድካም ላይ መስራት። እንዲህ አይነት ሰዎች ለውጣቸው ከራሳቸው አልፎ ወደ ሌላው የመሻገር፣ ወደ ቤተሰብ የመሻገር፣ የቤተሰብ ለውጥ ወደ ማህበረሰቡ፣ የማህበረሰብ ለውጥ ወዳለንበት ወደምንኖርበት አካባቢ፣ ወደ አገር፣ ወደ ዓለም የመሻገር አቅሙ ከፍ ያለ ነው። ስለዚህ ለውጥን ከራሳችን እንጀምር። ስለ ራሳችን እናስብ፣ ራሳችን ላይ እንስራ፣ እንጸልይ፣ የእግዚአብሔርን ቃል እናንብብ። ይሄ መጨረሻ መልእክቴ ነው። በእረኛው መንገድ የዩቲዩብ ሾው ዛሬ ልናስተላልፈው እንግዲህ ያለነው መልእክት ይሄ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጌታ በነገር ሁሉ ከእያንዳንዳችሁ ጋር ይሁን። በሚቀጥለው በሌላ ርዕሰ ጉዳይ እንገናኛለን። ደህና ቆዩ።